ይስጥልኝ የተወደዳችሁና የተከበራችሁ ኢትዮጵያውያን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። የኢትዮጵያ ቱሪዝምና ሆቴል ማርኬት ማህበር ለመላው የክርስትና እምነት ተከታዮች መልካም በዓል እንዲሆንላችሁ የተመኘ ይህንን ታላቅ የኢትዮጵያ መንፈሳዊ ቅርስ ከእምነት አልፎ ዩኔስኮ ላይ ያስመዘገብነውን ይህንን ታላቅ በዓል ታሪክና አከባበር ልናስቃኛችሁ ወደድን። ወደ ታሪኩ እየወሰድኳችሁ መልካም በዓል እንዲሆንላችሁ ተመኘው። የመስቀል በዓል ጌታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል እንደተገኘ የሚታወስበት ታላቅ የኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ነው። በመጀመሪያም የንግስት እሌኒ ታሪክ። የበዓሉ አመጣጥ ከሮም ንግስት ቅድስት እሌኒ ጋር የተያያዘ ነው። አንደኛ የመስቀሉ መጥፋትና መቀበር። ጌታ ከተሰቀለ በኋላ አይሁዶች መስቀሉን ከሰዎች እይታ ለመደበቅ በጉድጓድ ቀበሩት። ቦታውም ለ300 ዓመታት ያህል የቆሻሻ መጣያ ሆኖ ቆይቷል። ሁለተኛ የንግስት እሌኒ ፍለጋ። በአራተኛው ክፍለ ዘመን በ327 ዓመተ ምህረት አካባቢ የሮም ንጉሠ ነገሥት ቆስጠንጢኖስ እናቱ የነበረችው ቅድስት እሌኒ ወደ ኢየሩሳሌም ሄዳ የክርስቶስን መስቀል ፍለጋ ጀመረች። ሶስተኛ የህልም ራእይና የጭሱ ምልክት። መስቀል የተቀበረበትን ቦታ እንዴት ማግኘት እንደምትችል በህልሟ ራእይ ተነገራት። ራእዩም ትልቅ ደመራ እንድታስደምርና ጭሱ የሚወርድበት ቦታ የመስቀሉ መገኛ እንደሆነ አመላከታት። መስቀሉ መገኘት። ንግስት እሌኒ ራእዩን ተከትላ ብዙ ዕጣን በመጨመር ደመራ አስደምራ ስታቃጥል ጭሱ ተነስቶ ወደ ሰማይ ከወጣ በኋላ መልሶ በጎልጎታ ኮረብታ ላይ ወርዶ መስገድ ጀመረ። በዚህ ምልክት ቁፋሮ ተጀምሮ መስከረም 16 ቀን 3 መስቀሎች ተገኙ። የክርስቶስ መስቀል በሞት አስነሽነት ተአምር ላይ ተለይቶም ወጣ። ወደ ኢትዮጵያ መምጣት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት የሆነው ከዚህ ቅዱስ መስቀል አንድ ክፍል ግማድ መስቀሉ ለኢትዮጵያውያን ነገሰ ነገስት ዳዊት በአሌክሳንድሪያው ሊቀ ጳጳስ በኩል ተሰጥቷል። ይህም ቅርስ በአምባ ገሸን እንደተቀመጠ ይታመናል። የደመራ ታሪክና አከባበር። ደመራ ማለት ከበዓሉ ዋዜማ መስከረም 16 ቀን የሚከበረውና የቅድስት እሌኒን የፍለጋ ታሪክ የሚያስታውስ የእሳት ማብራት ስርዓት ነው። የደመራ ታሪክ። የደመራው ስነ ስርዓት ታሪካዊ መሰረቱ ንግስት እሌኒ ለመስቀሉ መገኛ መንገድ የመራት የጭሱ ምልክት ነው። ደመራው መጀመሪያ ላይ ለመስቀሉ መገኘት የምስራች መሆኑን ለማሳየት እንዲሁም የመንገዱ መሪ እንደሆነ ይታመናል። አከባበር። በዓሉ በኢትዮጵያ በተለይም በአዲስ አበባ መስቀል አደባባይ በታላቅ ድምቀት ይከበራል። ከበዓሉ በፊት በትላልቅ አደባባዮችና አጥቢያ ቤተክርስቲያናት እንዲሁም በግለሰብ ደረጃ ረጃጅም እንጨቶች ተከምረው ኮረብታማ ቅርጽ ይይዛሉ። የመስቀል ወፍ አበባ። ደመራው በባህላዊ የኢትዮጵያ ወፍ አበባ ወይም ቢጫ አበባ መስቀል አደባባይ ላይ ይከበራል። ይህ አበባ ደግሞ የክረምት ወራት አልፎ የብርሃንና የመከር መምጣትን ያበስራል። መዝሙርና ጸሎት። በየቀኑ የሃይማኖት አባቶች፣ የመንግስት ባለስልጣናትና ምዕመናን ተገኝተው ሃይማኖታዊ ስብከቶችን እንዲሁም ዝማሬዎችና ጸሎቶችን ያካሂዳሉ። እሳት ማብራት። ምሽት ላይ የሃይማኖት አባቶች ደመራውን በክብር ያቀጣጥሉታል። ህዝቡም በእልልታና በጭብጨባ በዓሉን ያደምቃል። የጭሱ አቅጣጫ። አንዳንዶቹ የእሳት ጭስ የሚሄድበት አቅጣጫ የሚመጣውን ዓመት ይተነብያል ብለው ያምናሉ። የአመድ መቀባት። ደመራ ከነደደ በኋላ በማግስቱ ጠዋት ክርስቲያኖች አመዱን ለበረከት በማለት ግንባራቸው ላይ በመስቀል ቅርጽ ይቀባሉ። የመስቀል በዓል አከባበር። የመስቀል በዓል አከባበር በመስከረም 17 ቀን የሚከበር ሲሆን በዓሉ ሃይማኖታዊና ባህላዊ ገጾች አሉት። መንፈሳዊ ትርጉም። በዓሉ መስቀሉ ለሰው ልጅ መዳንና ነፃነት ምልክት መሆኑን እንዲሁም እምነትን፣ ፍቅርንና ይቅርታን የሚያስተምር መሆኑን ያስታውሳል። ማህበራዊ ትስስርም ያስገኛል። በዓሉ ቤተሰቦች የሚሰባሰቡበት፣ ዘመድ ወዳጅ የሚጠየቅበትና እርቅ እንዲሁም ሰላም የሚደረግበት ነው። የአዲስ ወቅት መጀመሪያ። መስከረም የክረምቱ መጨረሻና የመኸር መግቢያ በመሆኑ በዓሉ የአዲስ ዓመት መባቻና ብሩህ ተስፋ ምልክትም ነው። ይህ ቅርስ በዩኔስኮ ላይም ተመዝግቧል። የኢትዮጵያ የመስቀል ደመራ በዓል በዓለም አቀፉ የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም የማይዳሰስ ቅርስ መዝገብ ላይም ተመዝግቧል። ይህ በዓል በኢትዮጵያ ውስጥ ካሉ ትላልቅና ደማቅ ክብረ በዓላት መካከል አንዱ ነው። መልካም የመስቀል በዓል። ለዛሬ ያዝነው አጠር ያለው የመስቀል በዓል አከባበርና አመጣጥ ይህንን ይመስላል። በሚቀጥለው በሌላ አርዕስት እስከምንገናኝ ቤታችንን ሰብስክራይብ በማድረግ ጠብቁን። መልካም በዓል፣ መልካም ጊዜ ይሁንላችሁ።